እሺ ብስሚላህ الرحمن الرحيم እህት ወንድሞች ያው አልቡኮ ወረዳ ሳልመኒ ከተማ እንገኛለን እንድሪስ ባላለሁኝ ፊት ለፊቴ አሁን በቀረጻው መታወት ወንድም ከናቱ ጋር ነው ያለው ያሲን አህመድ ይባላል በ6 አመቱ ከሞተር ላይ ወርቆ እንደዚህ የኦቲዝም ህመም በሚመስል መንገድ የመጸዳዳት ሽንት ቤት የመሄድ ምግብ የመብላት የእንቅስቃሴ ችግር ያለበት በተጨማሪም አውዲቅ መሰል ነገር የሚጥለውና ከፍተኛ ችግር ያለበት በመሆኑ እንድትረዱት እንደው ባካችሁ እንደው ለውጭ ላሉ ልጆች እንደው የተወሰነ ነገር ቢሉኝ እንደው ህክምና በመከረው ቤት ውስጥ መስራው ስራ የለኝም አባቱ የቀን ስራ እየሰራ ነበር ሲረዳን የነበረው አሁን በተለያየ ወንጀል ምክንያት ለ5 አመት ታስሮ ማረሚያ ቤት ነው ያለው እና የሚረዳልኝ የለኝም እባክህ የዘመድ ያለህ በለልኝ ስላለች ለእናንተ ለእህት ወንድሞች ሳትወድ ተገዳ ወደ ሚዲያ ለመውጣት ወቅታለችና እሷም ራሷን ትገልጻለች 4 ልጆች አላት አሁን ወር አልሞላትም ከወለደች ይሄ ልጅው በመታየው አግባብ የሚይዘው እንኳን በጣም ችግር ውስጥ ነው ያለው እስኪ አሚናት ሙሉ ስሽምሽን ንገሪኝና ምን እንዲረዱሽ ትፈልጊያለሽ እምትያቸው እህት ወንድሞች ለእህት ወንድሞች አሁን ይሄንን ቪዲዮ ስለሚያው ባግባቡ ያለሽን ችግር ምን እንደምትፈልጊ ብትነግሪያቸው ሰላም አለይኩም ወንድሞቼ የምታውሊ ታሞብኛል እና እሱን ተንከባካቢ የለኝም በአባታቸውም ታስሮብኛል መድኃኒት መግዣም የለኝ እሱን በመንከባከበው እሱ ያቀረበለት ነበር አሁን በሱ ታስሮብኛል እና ወንድሞቼ እርዱኝ እያልኩ ነው በሐሳብም በህክምናም በገንዘብም እርዱኝ እያልኩ ነው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ያው እንግዲህ በመታወት ደረጃ ነው ያለው ከፍተኛ ችግር ላይ ነው ያለችው የሚረዳት የላትም መሬት የላትም እቺን የምታዋት ትንሽ የቤት ውስጥ ነው ያሉትና ይሄ ልጅ ከፍተኛ ችግር ላይ ነው ያለው የአውዲቅ አለበት በ6 አመቱ ከሞተር ላይ ወርቆ ነው በህፃንነቱ ለዚህ ነገር የተዳረገውና አሁን እንደምታወት አይደለም ወንበር ላይ አስቀመጠው ነው የእንቅስቃሴ ችግር አለበት የማየት ችግር አለበት መጸዳጃ ቤት አይሄድም ይማታል በመታየት መልኩ ይታገላታል እናቲቱንም እና በተቻለ መጠን እንድትረዷት እንጠይቃለን እህት ወንድሞቼ السلام عليكم ورحمة الله وبركاته ياسين اسكي أباتي يسمع الوديز اسكي زور اسكي أباتي ياو إن فاطمة عندي زور اسكي